እያንዳንዱ ኦርቶዶክሳዊ በሕማማቱ መግቢያ በሆሳዕና ዕለት እንደሞተ ሰው ጸሎተ ፍትሐት ተደርጎለት ሙሉ ሕሊናው ወደ ብሉይ ኪዳን የሰው ልጆች የፍዳ ዘመን ተመልሶ በትንሳኤው ደግሞ ከክርስቶስ ጋር እንዲነሳ ቤተክርስቲያናችን የጌታችንን ቁስሏ ሆኖ ስለሚሰማት አብዝታም በጾምና በጸሎት በስግደት ታሳልፋለች። ኪርያላይሶን እየተባለም ይሰገዳል። ኪርያላይሶን ማለት አቤቱ ማረን ማለት ነው። በቤተ ክርስቲያንም ሳምንቱን ሙሉ የሚሰገድበት በአጠቃላይ ቁጥሩ 6666 ቁጥር ይሆናል። ይኸውም የጌታን 6666 ግርፋቱ እየታሰበ ይሰገዳል። በእነዚህ 5 ቀናት ኦሪትን ዘመን የምናስብበት፣ መስቀል የማንሳለምበት፣ ፍትሐት የሌለበት፣ ቅዳሴም የሌለበት፣ ቅዱስ ሥጋውንና ክቡር ደሙ የማይሰጥበት ቀን ነው። በሌላው ጊዜም ባይፈቀድም ነገር ግን በዚህች በሕማማት